ቤተሰብነት ወይም ደግሞ ወላጅነት የሚጀምረው ልጅ ሲኖር ሳይሆን ልትወልድ ስታስብ ገና የሚጀምረው። እስከ 18 ያሉ ወጣቶችን እነሱ ላይ ታርጌት አድርገህ ለመስራት ለምን አሰብ? በሬጉላር ትምህርት ውስጥ የማይገኙ ልጆቻችን ሬጉላር ትምህርት ቤት ሄደው የማያገኟቸው ነገሮች አሉ። ግን አብረህ እየበላህ እየኖርክ ምናምን አንድ ላይ የምትኖርበት አይደለም። ለምሳሌ ፊልም ኢትዮጵያ ፊልሞች ስናይ ታማኙ አፍቃሪው በጣም ሆደ ቡቡ ልጅ ድሃው ልጅ ነው። ጥሩ ሀብት ሊመነዘር ይችላል፣ ካሽ ሊሆን ይችላል፣ ኢንፍሉዌንስ ሊሆን ይችላል። ድሃ ህሊናው ንጹህ ነው የሚል አስተሳሰብ ሰምተህ ታውቃለህ? በሰላም ነው የሚተኛው። ሀብታም እኮ እንቅልፉን አይተኛም ህሊናው ሲቆረቆረው አይነት። እዚህ ምድር ላይ የሆነ ነገር ሊቀይር ሊለውጥ ነው የመጣው። እንደውም አንዱ ምንድነው ሶሻል ሚዲያ ላይ የሚያገናዝብ ድሃ ነው የምትሆነው ኢትዮጵያ ውስጥ ተምረህ ያለው ነገር አለና just we have to make something even ያለንን ፈጣሪ የሰጠንን ሪሶርሶች እንኳን መጠቀም እንዳንችል ትምህርት ቤቱ ነው ይሄንን ሲያስተምር ነበር። አንድ ሰው የሆነን ትልቅ ድንጋይ በመዶሻ 6 የመታውና 6ኛው ላይ ተሰበረ። የትኛው ምት ነው ድንጋዩን የሰበረው? ይሄንን ያለው ማን ነው? እንዴት ነው የተባለው? መቼ ነው የተባለው? በማን ነው የተባለው? አሺ ሀብታም እየሆንኩ ነው መሰለኝ ባረባው ሰው እየሳቀልኝ ነው ብሏል። ሰውና ቤንዚን ነው ውሃ ነው ለሰው ልጅ የሚያስፈልገው። በጎልማሳነታችን ብዙ ዋጋ የከፈልነው አለ። እሱ እንደ ኢንስፓይሬሽን ሆኖኛል። መረጃ ምናምን የምንወስድባቸው ዲፕ ሲክ ምናምን አንዳንድ መረጃ የምንወስድባቸው ቦታዎች በትክክል ዳታ የላቸው። እግዚአብሔር ምንድነው እምቅ ኃይል ያልሰጠው እምቅ ሀብት ያልሰጠው ማንም ሰው እዚህ ምድር ላይ የለም።